ሰበር ዜና በርካታ ኦርቶዶክሳውያን በአርሲ መሞታቸው እየተገለጸ ይገኛል። ስለ አርሲ ክርስቲያኖች እውነት የሚሰማችሁ ከሆነ ድምፅ ልንሆናቸው ይገባል። እጅግ አሳዛኝና አሰቃቂ ጭፍጨፋ ነው እየተካሄደባቸው ያለው። በጣም በተደጋጋሚ በአርሲ በሚገኙ ኦርቶዶክሳውያን ላይ እየተደረገ ያለውን ጭፍጨፋ ድምፅ ሆነን መፍትሄ እንዲያገኙ እንፈልጋለን። በማንነታቸውና በኦርቶዶክስነታቸው ብቻ ተለይተውና ተመርጠው ከመጨፍጨፋቸው ባለፈ የሚያመልኩበትን ቤተክርስቲያንም እስከ ማቃጠል እንዲሁም ከመጨፍጨፋቸው በኋላም አስከሬናቸው እንኳን እንዳይገኝ በላያቸው ላይ ቤታቸውን እስከ ማቃጠል ይህን ያህል ጭካኔ የተፈጸመባቸው ኦርቶዶክስ ስለሆኑ ብቻ ነው። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ሰነበታችሁ? ዛሬ በአርሲ ኦርቶዶክሳውያን ላይ ስለተፈጸመው ጭፍጨፋና ግፍ መረጃዎችን አጋራችኋለሁ። እስከ ቪዲዮ ፍጻሜ ድረስ ከምን ጊዜውም በላይ ይህን ቪዲዮ አቅም እንዲኖረው ላይክ እና ሼር እንድታደርጉልኝ በአክብሮት የምጠይቃችሁ አለም ሰርፕራይዝ ነኝ። ዛሬ ቤተ ክርስቲያን በይበልጥ እጅግ በጣም አልቅሳለች። ምዕመናን ልጆቿ ተገለውባታል። የራሷ ይቺ ቤተ ክርስቲያን ተቃጥላለች። ታቦት ከአንዱ ወደ አንዱ ቦታ ተሰዷል። እህል ወድሟል። ይህ የምነግራችሁ ሌላ ዓለም ላይ አይደለም፣ እዚሁ ኢትዮጵያ ነው። ማህበረ ቅዱሳን በዘገበው እንዲህ ሲል አወጣ። በምስራቅ አርሲ ሀገረ ስብከት ከ10 በላይ ሌሎች ደግሞ ከ37 የሚጠጉ ኦርቶዶክሳውያን ሲገደሉ የ101 ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸው ተቃጥሏል። እንደወትሮ አርሲ ይህንን አድርጋለች። የመረረና የከረረ ነገር ሆኗል። ይህ ትላንትናና ዛሬ እየሰማነው መረጃ ነው። አሳዛኝ ነው። ቤተክርስቲያን ተቃጠለ ተባለ። በእርግጥ ቤተክርስቲያን ቢቃጠል ህንፃ ነውና ህንፃው ይሰራል። ነገር ግን በርካታ ምዕመናን ተገለዋል። በርካታ ውድመት ደርሷል። ከብቶቻቸውን አጥተዋል። ንብረቶቻቸው ተዘርፈዋል። የቅዱስ ታቦቱ ታላቅ መስዋዕት የሚቀርብበት መሰዊያው ተሰዷል። ምዕመናንም ከአንድ ቦታ ወደ አንድ ቦታ ይዘው ለመሰደድ ተገደዋል። 101 ዓመት ያስቆጠረው 4 ትውልዶችን ያህል የቆየው ቤተክርስቲያን ዶግ አመድ ሆኗል። አርሲ ነው ይህ የሆነው። ጥቁር ለብሰን እናነባለን። ጥቁር ለብሰን ማንን እንደምንጠይቅ አናውቅም። አብዛኞቹ ጫካ ውስጥ ገብተዋል። የተቀሩት ደግሞ በሜዳ አሉ። ይዘው የሄዱትን ይዘው ያመለጡትን አንድና አንድ ይችን ማህተባቸው ናት። ክርስቶስ ኢየሱስ በቀራንዮ ኮረብታ ላይ በመስቀል ተሰቅሎ ደሙን አፍሶ ስጋውን ቆርሶ ተቤዥቶናል። አንገታችን ይቆረጥ ይሆናል እንጂ ይህንን መስቀል ከአንገታችን አናወጣም፣ ማህተባችንን አንበጥስም ብለው ክርስቶስን ይዘው ሄደዋል። አቤቱ ጉልበቴ ሆይ እወድሃለሁ፣ ኃይሌ፣ አምባዬ፣ መጠጊያዬ፣ መድኃኒቴ፣ መሸሸጊያዬ፣ አምባዬ አንተ ነህና ሲሉ እንደ ቅዱስ ዳዊት እያዜሙ እነሆ ተሰደዋል። ኦርቶዶክሳውያን አባቶቻችን ታቦቱን ይዘው እንደ ቅዱስ ዳዊት እየዘመሩ እየጸለዩ ወደ ፊት ለፊት ታቦቱን ይዘው ሄደዋል። ታቦት ተሰዷል። ቤተክርስቲያን ተቃጥሏል። ምዕመናን ተገድለዋል። ይህ የሆነው እዚህ ኢትዮጵያ ውስጥ ነው። ይህ አርሲ ነው። ይህንን ይድረስ ለአባቶች አንልም፣ ይድረስ ለሲኖደስ አንልም። ብቻ ለማንም ምን እንደምንል ወደ ማን እንደምንጮህም አናውቅም። ለታሪክ ብቻ ይቀመጥ። ታሪክ በራሱ ጊዜ የሚዘክረው ቀን ይመጣል። እባካችሁ አባቶቻችን ህንፃ ልማት እያላችሁ እኛ ኦርቶዶክሳውያንን አታሳዝኑን። እኛ አሁን የምንፈልገው የራቀው እንዲቀርብ ያለው እንዲጸና በጭንቅ ውስጥ ያለው እንዲጽናና ነው። ይህንን ደግሞ ከእያንዳንዱ የደብር አለቃ ከእያንዳንዱ ካህን እንፈልጋለን። ያልተገደልነው አርሲ ስላልሆን ብቻ ነው። የሰማይ አምላክ ልዑለ ባህሪ እግዚአብሔር ሰላም ለምድራችን ለሀገራችን ከሁሉ ደግሞ ለምትቀድመዋ ለቤተ ክርስቲያናችን እግዚአብሔር ያምጣልን። ሁሉም ነገር ያልፋል። ይህ ዘመን አልፎ መተዛዘብ ይመጣል። ኦርቶዶክስ ሁሌም አለች። የተመሰረተችው በክርስቶስ ደም ነውና። ከዚህ ጭፍጨፋ ጋር ተያይዞ የተለያዩ ታዋቂ ሰዎች ምሬታቸውንና ብሶታቸውን እየገለጹ ይገኛሉ። አርቲስት ሰለሞን ሙሄ በምሬት ይህንን ተናግሯል። ታዋቂው አርቲስት ሰለሞን ሙሄ በአርሲ አካባቢ እየተከሰቱ ያሉትን አሳዛኝ ዜናዎችና የህይወት መጥፋት ተከትሎ ጥልቅ ሀዘኑን ገልጿል። አርቲስቱ በሰላም የመኖር መብት መከበር እንዳለበት በመጠየቅ ለሰላም ትብብርና ለአብሮነት ጥሪውን አስተላልፏል። በቪዲዮ መልእክቱ አርቲስት ሰለሞን ሙሄ ያሰናዳቸው ዋና ዋና ነጥቦች የሚከተሉት ናቸው። ሰላማዊ የመኖር መብት መሰረታዊ መሆኑን ሲገልጽ አትግደሉን ነው፣ ሌላ አይደለም። አትግደሉን አትበል የሚባልበት ሀገር ላይ ነው ያለ ነው። ስለ ሀዘን መግለጫ ተያያዥነት ባለው ትችት ሲናገር ድምጻችንን ስናሰማ መርጦ አልቃሽ ትሉናላችሁ፣ መርጦ አልቃሾች ትባላለህ ስትናገር አርቲስቱ ኢትዮጵያ በጋራ የምትስማማባት
ሀገር መሆኗን በማስታወስ ሁሉም ወገን በጋራ መፍትሄ ለሰላም እንዲቆም አሳስቧል ማለት ነው። የአርቲስቱ መልእክት ዋና ይዘት ንጹሐን ዜጎች እንዳይጎዱ በሀገር ውስጥ ሰላም እንዲሰፍንና መተሳሰብ ቅድሚያ እንዲሰጠው የሚያሳስብ ነው። በሌላ በኩል ማን ያዘዋል አያይዞ የተናገረው የምሬት ንግግር የሃይማኖት አባቶች በእናንተ አያምርም፣ ፍርሃት በእናንተ አያምርም፣ ሌብነት በእናንተ አያምርም፣ ውሸት በእናንተ አያምርም፣ ሰው ይዋሽ፣ ሰው ይስረቅ፣ ሰው አፍቅሮተ ነዋይ ኖሮበት ዓለምን ወዶ ይጥፋ። እናንተ ግን እረኛ ተብላችሁ ሕይወታችሁን ለእግዚአብሔርና ለሰው የሰጣችሁ ስታጭበረብሩ አያምርባችሁም። አብዛኛው የኢትዮጵያ ችግር በመንፈስ አለመገራት ነው። በመንፈስ መገራት ደግሞ መግራት ደግሞ የእናንተ ኃላፊነት ነው። መንግስትም ቢያጠፋ፣ ህዝብም ቢያጠፋ፣ ወጣቶች ቢያጠፉ፣ ሀገር ቢያጠፋ፣ ዓለም ቢያጠፋ እናንተ ወደ ቀናው ወደ ትክክለኛው መስመር መውሰድ እንጂ ከጠፋው ዓለም ጋር ስትጠፉ አያምርባችሁም። ካበደው ዓለም ጋር አብራችሁ ስታብዱ አያምርባችሁም። ምክንያቱም ስትጠየቁ ከኛ ከመደበኛ ሰዎች በተለየ መንገድ ትጠየቃላችሁና። ስለዚህ ተመለሱ ሲል ማን ያዘዋል ምሬቱን ለአባቶች አስተላልፏል ማለት ነው። ውድ የቻናሌ ተከታታዮች ስለ አርሲ ሰቆቃና ጭፍጨፋ ድምፅ መሆናችንን አናቆምም። እግዚአብሔር ፍርዱን እስኪሰጠንና በቃችሁ እስከሚለን ድረስ ሁላችንም ኦርቶዶክሳውያን በጾምና በጸሎት ፈጣሪያችንን እንለምን። ይህ ዘመን አልፎ እንዲያሳየን። በዚህ ጭፍጨፋ ላይ ድምፅ ለመሆን ኦርቶዶክሳዊ መሆን ብቻ አይጠበቅብንም። ማንኛውም ሰብአዊነት የሚሰማው ሰው ድምፅ ሊሆን የሚገባው አንገብጋቢ ጉዳይ እንጂ በግፍ ለተገደሉብን ወገኖቻችን እግዚአብሔር ነፍሳቸውን በአብርሃም በይስሐቅና በያዕቆብ ጎን ያሳርፍልን እያልን እንለምናለን። ሁላችሁም ሀሳባችሁንና አስተያየታችሁን በኮሜንት እንድትገልጹልኝ እፈልጋለሁ። እንግዲህ የቻናሌ ተከታታዮች ቤተሰቦቼ ለዛሬ በዚህ አበቃለሁ። ሌሎች አዳዲስና ወቅታዊ መረጃዎችን ከመጡም እነሱን ይዤላችሁ በድጋሚ የምመጣ ይሆናል ማለት ነው። እስከዛ ድረስ ግን ይህን ቪዲዮ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ከምን ጊዜውም በላይ አቅም ኖሮት ለብዙ ሰዎች እንዲደርስ እንድታደርጉልኝ በእግዚአብሔር ስም እጠይቃለሁ። እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ ከልብ አመሰግናለሁ እያልኩ የምሰናበታችሁ አለም ሰርፕራይዝ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ።